ይኸውልህ ብላዘር ሰውን አትለምን፣ ሰውን አትለማመጥ። ምክንያቱም ሰውን ስትለማመጥ ከሱ ውጭ መሄጃ እንደሌለህ ሊያይህ ይችላል ማለት ነው። ፈጣሪህን ስትለምን ወደ ፈጣሪ የምትፈልገውን ነገር ስትናገር ፈጣሪ የበለጠ ደስ ብሎት የበለጠ ወደሱ እንድትቀርብ ይፈልጋል፣ ደስ ይለዋል። ሰው ግን እንደዛ አይደለም። ሰው አንድ ሁለቴ የሆነ ነገር ከጠየቀ በኋላ ይደብረዋል። ነገር ግን ፈጣሪ አይደብረውም፣ ደስ ይለዋል። ልጅ መጣልኝ ወደኔ ይላል። ስለዚህ በምንም መንገድ ቢሆን ሰዎችን አትለማመጥ። የሚያኖርህ ፈጣሪ እንጂ ሰው አይደለም። እሺ? ስለዚህ መጠየቅ ያለብህን አንድ ጊዜ ለሰው ልትጠይቅ ትችላለህ። ነገር ግን 2 3 4 ጊዜ ዝም ብለህ እየሄድክ ሰውን አትለምን፣ አትለማመጥ። ላንተ ያለው የት ይሄዳል? ፈጣሪህን ከለመንክ ግን ከጠየቅከውን በላይ አድርጎ ይሰጥሃል ማለት ነው። ፈጣሪህን ስትጠይቅ፣ ሰውን ስትጠይቅ ይንቅሃል። ፈጣሪ ግን ይበልጥ ወደ ራሱ ያቀርበሃል ማለት ነው። ስለዚህ ሰውን ሳይሆን ፈጣሪህን አቅርብ። ፈጣሪን ውደድ፣ ሰውንም ውደድ። ነገር ግን አትለማመጥ። ከመጠን በላይ ልምምጥ ደስ አይልም። እሺ? ስለዚህ ሰውን መውደድ ማክበር ጥሩ ነው። ነገር ግን መለማመጥ ጥሩ አይደለም። አንደኛ መለመንም ያለብን ፈጣሪ ስለሆነ ማለት ነው። ዝም ብለህ ሰውን ብትለምን ብዙ ጥቅም የለውም። ፈጣሪን ብትለምን ግን ብዙ ጥቅም አለው። ምክንያቱም ፈጣሪ የጠየቅከውን ብቻ ሳይሆን ከጠየቅከው በላይ ሁሉ ይሰጣል። ፈጣሪን ስትለምን፣ ፈጣሪን በትዕግስት ስትጠይቀው ከጠየቅከው በላይ ነው የሚሰጥ። በቃ ምንም ጥርጥር የለውም። ስለዚህ ወደ ፈጣሪ እንጂ ወደ ሰው አትጩህ። ሰው ደሞ መጣ ይላል ደሞ መጣ ምናምን ስለምትባል ወደ ሰው ሳይሆን ወደ ፈጣሪ። ፈጣሪ ሁሉን ያውቃል፣ የውስጥን ይመረምራል። ሰው ግን አለባበስህን ነው የሚያየው። ሰው ግን ገጽታን አንዳንዴ ብታስመስል ራሱ አስመሳይነትን ነው የሚያውቀው፣ ውስጥህን አይመረምርም። ፈጣሪ ግን ውስጥህን ይመረምራል። ስለዚህ ወደ ፈጣሪ እንጂ ወደ ሰው አትጩህ። ወደ ሰው የምትጮህ ከሆነ ጩኸትህ መና ይቀራል። ወደ ፈጣሪ ግን ከጮህ ከልብህ ከሆነ አትጠራጠር፣ የጮህከው የጸለየከው ነገር ይደርስልሃል ማለት ነው። ስለዚህ ምን ጊዜም ትኩረትን ሰው ላይ አታድርግ፣ ትኩረትን ፈጣሪ ላይ አድርግ። ያለበለዛ ትጎዳለህ። ምክንያቱም ሰውን ጠይቀህ እምቢ መባል ራሱ ይደብራል። ስለዚህ ሰውን ጠይቀህ እምቢ ከምትባል ጭራሽ አለመጠየቅ። አንዴ ልትጠይቅ ትችላለህ፣ 2 3 ጊዜ ግን አትጠይቅሽ። ፈጣሪን ጠይቅ። በቃ የቸገረህን ነገር ለፈጣሪ ንገረው፣ የሆነ መላ አለው እሱ። ስለዚህ ወደ ፈጣሪ ቅረብ፣ ፈጣሪን ውደድ። ከሰው በላይ ከምንም በላይ ፈጣሪህን አቅርብ። ፈጣሪ ከስትንፋስህ የበለጠ ቅርብ ነው። ፈጣሪ ሰማይ ቤት አይደለም ያለው፣ ፈጣሪ በአንተ ውስጥ ነው ያለው። ፈጣሪ አንተን እያንቀሳቀሰ ያለው ፈጣሪ ነው። ስለዚህ ፈጣሪን ሩቅ አድርገህ አትሳለው። ፈጣሪ አንተ ጋር ነው ያለው። እሺ? ስለዚህ ወደ ፈጣሪ ቅረብ እንጂ ሰውን ከመጠን በላይ አትለምን። ሰው አንዴ 2 ጊዜ የሆነ ነገር ከጠየቀ በኋላ በቃ ይሄ ልጅ መሄጃ የለውም እንዴ ከኔ አይፋታኝም ወይ ነው የሚለው። ፈጣሪ ግን ሲሆን ደስ ይለዋል። ልጅ መጣልኝ ነው የሚለው፣ ያ ግን መጣብኝ ነው የሚለው። ስለዚህ ወደ ፈጣሪ ቅረብ ለማለት ፈልጌ ነው። ይመቻችሁ። ይሄን ቪዲዮ ሰብስክራይብ፣ ላይክ አድርጉት። ቀጣይ በላ